አረ ዛሬ ተአምር ተፈጥሯል። በእናትህ ጉድ ተፈጥሯል። እንዴት? ኢክራም ከእስር ቤት ሳትወጣቀር ማለት ደውላልኝ ነበረ። እዚህ እስር ቤት አካባቢ ጠብቀኝ ምናምን አለች። መቼም ብትወጣ ነው አይደል ስልክ ራሱ የምትደውል። ደውላልኝ ነበረ? አዎ። እንዴት ነው? ቆይ ማን ነው ያስፈታት? እኔ ያን ሁላ መከራ በልቼ ፖሊስ አምጥቼ ምን ብዬ አሳስሬያት። ቆይ አንተ አለበት እጅ አለበት። አንተ ያማል እንዴ? በድንጋይ እንዳልፈለ ያማ እና ታዲያ እሺ ማን ነው ያስፈታት? ወይ አንተ ወይ ዘዲን። ካልሆነ እቺ ልጅ ቤተሰብ የላት። ቆይ አይደለም፣ እኔ አሁንም እሱ እየገባኝ አይደለም። ኢክራም ተፈታለች ነው ወይስ ልትፈታ ነው? ተፈታ ነው የሚሆነው። ሰላም ሰላም ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር የተመሰገነ ይሁን፣ ፈጣሪ የተመሰገነ ይሁን። የኢክራም ቤተሰቦች በውጭ ሀገርም በሀገር ውስጥም ያላችሁ እንዴት ናችሁ? እኛ አለን እግዚአብሔር የተመሰገነ ይሁን። ዛሬ ደግሞ ያው ለሁላችንም አዲስ ነገር አዲስ ዜና ይዤ ነው የመጣሁት። እኔ እንጃ፣ እኔ በእርግጥ እናንተ ተመልካቾች ደስ ይበላችሁ አይበላችሁ አላቅም። እኔም ደግሞ ደስ ይበለኝ አይበለኝ ምንም ማውቀው ነገር የለም ቤተሰቦቼ። ግን ያው በቃ ዛሬ አዲስ ነገር ተፈጥሯል። ኢክራም ያው ስልክ ደውላልኝ ነበረ። እኔ ግራ ገብቶኛል። ብቻ እዚህ ቦታ ጠብቀኝ ብላለች። እኔ ማን ያስፈታት? ቤት በኩል ትፈታ? እውነት እኔም ማውቀው ታሪክ የለም ቤተሰቦቼ። እውነታውን እኔ ከሷ ነው የምሰማው። እውነት በቃ ነፃ ሆና ፖሊሶች የለቀቋት ከሆነ እሰየው እግዚአብሔር ይመስገን። ግን ደግሞ በተዘዋዋሪ ሌላ ነገር ፈልጋ ወይ ደግሞ የሆነ ሰው አስወጥቷት ወይ በገንዘብ ወጣ ከሆነ ቤተሰቦቼ ዛሬ ኃይለኛ ጸብ ነው የሚፈጠረው በቃ። እና ብቻ ደውላልኛለች። እኔ ምንም ማውቀው ታሪክ የለም። ሁሉንም ጠርቻቸዋለሁ ቤተሰቦቻችንን፣ ገኒንም፣ ናቲንም፣ ይዘዲንም። ምክንያቱም ሁሉም መስማት ስላለባቸው ቤተሰቦቼ ሁሉንም ጠርቻቸዋለሁ እና ምክንያቱም ሁሉም ማየት አለባቸው። እኔ በእርግጥ እውነቱን ለመናገር ኢክራም መፈታቷ እኔ ያን ያክል ደስተኛ አይደለሁ። ግን ደግሞ ታስራ ምንም ያገኘነው ነገር የለም ቤተሰቦቼ። እኛ ከጥቃት የተረፍንበት ጉዳይ የለም። እሷም ታስራ ቢሆን ማለት ነው። ያ ድግምተኛ ይመጣል፣ ውሃ ውስጥ የሆነ ነገር ያደርግብናል፣ የሆነ ነገር ይፈጠራል። ደግሞ የመጡትን ሽማግሌ ሰውዬ አይታችኋል ቤተሰቦች። የእሳቸውም ጉዳይ አለ እና እኔ እሷ ተፈታች ታሰረች እኔ ህይወት ላይ ምንም የሚፈጥረው ጉዳይ የለም። ግን ደግሞ ያለውን ነገር ከሷ ማጣራት ስላለብን ቤተሰቦቼ ያው ዛሬ ብቻ ተፈታ ነው መሰለኝ። እኔ አሁን ነው ደውላ ያው እስር ቤት አካባቢ ነው ያለሁት እንደምታዩትና እዛ ጋር ቶሎናና የምናወራው ነገር አለ ብላለች ቤተሰቦች። እና እኔ እውነቱን ለመናገር ብዙም ደስተኛ አይደለሁ በቃ። ምክንያቱም እናቴን ስታደርግ የነበረችውን ነገር ታውቃላችሁ፣ ምን አይነት ሁኔታ ውስጥ እንደነበርን። ያውላ ነገር የተፈጠረብን በሷ ምክንያት ነው በቃ። እንደዛ ስንንገላታ የነበረው እናቴን ብትሆን በቁም እስረኛ የነበረችው ውሻ ሆና የነበረችው በሷ ነው። እና በሷ ከመጣች ወዲህ ነው። እና ቤተሰቦች እኔ እሷ እንድትፈታ አልፈልግም። እኔ አይደለሁም ያስፈታዋት። ማን እንዳስፈታት ገና ከሷ ነው የምጠይቃት። ሁሉንም ያው ናቲ ራሱ መጣ ናቲ። እና ቤተሰቦች እኔ አሁን ዛሬ ማጣራት አለብኝ። እኔ ይዘዲንም ሊሆን ይችላል ሌላ ሰውም ናቲ። እንዴት ነው? አረ ዛሬ ተአምር ተፈጥሯል። በእናትህ ጉድ ተፈጥሯል። እንዴት? ኢክራም ከእስር ቤት ሳትወጣቀር ማለት ደውላልኝ ነበረ። እዚህ እስር ቤት አካባቢ ጠብቀኝ ምናምን አለች። መቼም ብትወጣ ነው አይደል ስልክ ራሱ የምትደውል። ደውላልኝ ነበረ? አዎ ደውላ እንዴ እኔማ ላያት ነው ጉዷን። እውነት እቺ ሴትዮ ተፈታ ነው ወይስ አምልጣ ነው? እኔ ግራ ገብቶኛል። ባለፈው እኮ እዚህ መጥቼ እንደውም ፖሊሶቹን ሳናግር እንደውም ጭራሽ መቼም እንደማትለቀቅ የሆነ እንደውም ቤተሰቦች አንዳንድ ነገር ከጨመራችሁ ራሱ ምስክር እንደውም ላትፈታውላ ትችላለች። ሊፈረድባት ሁላ ትንሽ ጊዜ ነበር የቀራትና ብቻ እኔ ግራ ገብቶኛል። ናቲ አይደለም አንተ ታሰረች አይደለ? ምን ትሰራለህ እዚህ? ደውላ ተፈትቻለሁ አለች። ተፈትቻለሁ አላለችኝም። ተፈትቻለሁ አላለችኝም። ደውላ እዚህ ቦታ ጠብቀኝ፣ እስር ቤቱ ጀርባ ጠብቀኝ፣ ማውራ ነገር አለ አለች። አሁን እየሮጥኩ ነው። እናንተ ራሱ አልጠበቅኳችሁማ። እየሮጥኩኝ ነው የመጣሁት። እናንተ ማለት ሌላ ማን አለ? ሁሉንም ጠርቻለሁ፣ ገነትንም ይዘዲንንም። እኔ እንደውም የገነት ወንድምን ልጠራው ነበር። እሱ ታውቀዋለህ ይንቀሸቀሻል። ምክንያት እንዴ? ያማል እንዴ አንተ? በምክንያት ነው። እቺ ሴትዮ በምን ጉዳይ ነው የታሰረችው? በምን ምክንያት ላይ ነው? አይ ለምንድን ነው እነሱን የምጠራቸው? እሺ አሁን እኔን ስለምንድን ነው የጠራህ?
ኧረ ጉድ! ቆይ አይደለም፣ እኔ እኮ እየገባኝ አይደለም። ምንድን ነው ያለው? እስር ቤቱ እዚህ ጋር ይኸው ሲንጫጩ አይሰማህም? አይሰማህም? ና ስማ አንተ ሰውዬ። ማን ነው የሚያስርህ? አንተ ደግሞ ዞሮ ዞሮ ይኸውልህ፣ አሁን እኔ እዚህ ልጅ ነገር ግራ ገብቶኛል። እንዴት ማን እንዳስፈታት መጠየቅ አለብን። እኔ ዘዲንም ሊሆን ይችላል ጠርቼዋለሁ፣ የዘዲንን እራሱ። እንዴት ነው ቆይ ማን ነው ያስፈታት? እኔ ያን ሁላ መከራ በልቼ ፖሊስ አምጥቼ ምን ብዬ አሳስሬያት። ቆይ አንተ አለህበት? እጅ አለበት? አንተ ያማሃል እንዴ? በድንጋይ እንዳልፈነ ያማ እና ታዲያ እሺ ማን ነው ያስፈታት? ወይ አንተ ወይ ዘዲን። ካልሆነ እቺ ልጅ ቤተሰብ የላት። ቆይ አይደለም፣ እኔ አሁንም እሱ እየገባኝ አይደለም። ኢክራም ተፈታለች ነው ወይስ ልትፈታ ነው? ተፈታ ነው የሚሆነው። ስልክ የደወለችው በማን ነው ታዲያ? እስር ቤት ሆኖ ስልክ መደወል አይቻልም። እሺ አንተስ እዚህ ምን ልሰራ መጣ ታዲያ? እኔማ ጉዷን ላይ ነው። ምክንያቱም እኔ ነኝ ያሳሰርኳት አይደለ? ከተፈታች እኔ ደግሞ ያንን ፖሊስ የማደርገውን አሳየዋለሁ። በቃ ያንን ፖሊስ? አዎ። አንተ ያማሃል እንዴ? ቆይ ምን እየሆንክ ነው ያለው ሳሚ? አረ በእናትህ ዝም በል። እኔ ስንት መከራ እንደበላው ስንት መላ እንደገባውለት አንተ ለሰውየው ጭራሽ ብርም ከፍለዋል። እና ታዲያ እሷ እንዳያሳስር ብዬ ነው ያላረኩት መከራ አለ እንዴ ናት? እንደዚህ በቀላሉማ መፈታት የለባትም በጭራሽ። አንተ በቃ እያበድክ ነው። እኔ ምንም ልልህ አልችልም። አንተ እያበድክ ነው ያለው። ምንም እያበድኩ አይደለም። ምንድነው? ምንም እያበድኩ አይደለም። እሺ ማን ያስፈታት? ቆይ እኔ ምን አባቷ አቅላታለሁ? ያው ብትፈታ ነው የምትደውለው እንጂ ታዲያ ምን አባቷ የሰው ስልክ ከየት አምጥታ ነው የምትደውለው? አንተ እዚህ ልታስመልጥ ነው የመጣው ተብለህ ብትታሰርስ እዚህ? ኧረ እባክህ እንደዛ አይሉም። ከጀርባ አይደል እንዳለ እና ታዲያ የእስር ቤት አካባቢ እኮ ምንም መስራት የለብህም። ኧረ ችግር የለውም፣ ችግር የለውም። ወንጀሏ ያሳስራታል አይደለ? ያረገችው ነገር የሚያሳስራት ከሆነ አንተ ለምንድን ነው የምትከፍለው እንዴ? እኔማ በቃ አሁን ጊዜውን ታውቀዋለህ አይደል? እንደ አንተ ያለ ብር የሚሆን ነገር አለን እኮ። ስለዚህ ደግሞ ከዛ የተሻለ ብር ከፍሎ አስፈታታ። አሁን እሺ ብር እኔ እስቲ እውነት እሷ በሰው ከሆነ የተፈታችሁ ነገርኩህ እኮ ፖሊሱን አልፋተውም። በቃ ፖሊሱን እስከ ጥግ ድረስ ነው የምሄድለት፣ እሱን ራሱ ማለት ነው። ምን ልታረገው እንዴ? ከሷ አለዋ ብር እንደተቀበለ ተናግሬ ትቀልዳለህ? ጭራሽ ለራስህ ነው የሚያሳስርክ ሙስና። ሰላም። ኧረ ተው እባክህ። አገ እንዴ ነሽ? ምንድነው እነዚህ እስረኞች ናቸው እንደዚህ ምንጫቸው? ገኒ ቆይ አሁን ይሄ ነገር ችግር ውስጥ አይከተንም እንዴ? እዚህ ድረስ መተው አሁን ለማስፈታት ነው ወይ ደግሞ የሆነ ሰው ለማስመለጥ ነው ብንባል ማን ነው የሚታሰረው? እኛው ነና እኮ። አንቺ መታሰር ትፈልጊያለሽ? ኧረ እኔ አልፈልግም። እንዴ ለምንድን ነው የምታሰረው? በምክንያት እቺን ልጅ ማየት አለብን። በቃ ሁኔታዋን ማወቅ አለብን። ግን አንተ ቆይ ልታስፈታት ነው እንዴ? እንዴ እኔ ምን አስፈታታለሁ? ደውላ እኔ ተፈትቻለሁ አላለችም። ግን በቃ ሳትፈታ አቀርም እዚህ ፖሊስ ጣቢያ ጀርባ ጠብቀኝ፣ እስር ቤቱ ጀርባ አለችኝ። ማውራ የመጨረሻ ነገር አለ አለች። ተፈታ ነው ምንድነው? እኔ ምንም ማውቀው ነገር የለም። ትፈታ ስልክ ከሰው ተበድራ እዛ እስር ቤት ደግሞ አትወጣም። ወጥተህ ጠብቀኝ ከጀርባ አትለኝም ነበር? ተፈታ ነው እንጂ የሚሆነው። ገኒ ያለውን ግን ሰምተሻል? እሱ ምን እንዳለ ታውቂያለሽ? ለፖሊስ ከፍሎ ነው ያሳሰራት ሁሉ። ይሄ ሳሚ አንተ ከፍለህ ነው እንዴ? እቺን ልጅ አሁን ዞሮ ዞሮ እኔ ቆይ ሱንቶ አንተ ገንዘብ ከፍለህ ነው እንዴ ያሳሰርከው? እንደና ታዲያ በሌለኝ ገንዘብ አውጥቼ ወንጀል አይደል እንዴ? በወንጀል እንትና የታሰረችው እኮ ያው ያለውን ጊዜ ያለውን ነገር ራሱን የቻለ ያሳሰራት ያለውን ነገር ገንዘብ እኮ አስፈልግም። ይሄ ካለ ገንዘብ የሚሆን ነገር የለም። በቃ ሳሚ አሁንም ቢሆን በገንዘብ እያስፈታሃት ነው ማለት ነው። ማኔ እና ታዲያ ኧረ እኔ የማልፈልጋትን ሴት ነው እንዴ በብሬ ማስፈታው? ናት አይደለም እኮ ቅድም ራሱ ትንሽ ብር ነው እሱ ትንሽ ብር ነው የገጨሁት። እንትኑ ራሱ እኮ ሳሚ ያሳስራታል እኮ ቪዲዮ ላይ ያለው ማስረጃ ራሱ የምን ብር አስፈለገ? ኧረ ተይ በእናትሽ እንደዛ የሚባል ህግ የለም። አሁንም ቢሆን ብር ከፍሎ ነው ይሄን ያስፈትቷት እዚህ ጠብቀኛለች። ኧረ ጉዴ! እኔ ግን ይሄ ልጅ እያስፈራኝ። እኔ እናንተ አብረን አንኖርም። እኔ ቆይ ከሷ ምን እፈልጋለሁ ስታስቢ? ትወዳታለህ፣ በጣም ነው የምትወዳት፣ ታፈቅራታለህ። ግን ያፈቅራታል። አግብቷት ምናምን ነበር አይተሻል አይደለ? አንተ ማል እንዴ እንደዚህ አይነት ወሬ አታውራ። ምንድነው አግብቷት ጭራሽ ሌላ ዝባዝንኪ ያወራል እንዴ?
በቃ ይወዳታል ገኒ። እንደውም ይሄ ልጅ እዚህ ጋር ራሱ እኮ እናንተ መጋባታችሁን ተው ሃይማኖት ውስጥ ራሱ እኮ እኔ በዚህ ምክንያት ተቃጠሉ። አንተ እውነት ነው እንዴ ተጋብታችሁ ነበር? እሱ ብዙ ታሪክ አለው ገን ዞሮ አንቺን ለማዳን ነበር ያውላ ነገር የተፈጠረው። እኔና ኢክራም ሌላ ምንም አይነት ፍቅር ምናምን የለንም። እንደውም ያፈቅራት ይሄ ነው ይሄና ይዘድም በቃ ይንገበገባሉ። እሱ አሁን ደስ አሁን ይኸውልሽ ጠፍቷል እኛ ቤት ኢክራም ስመጣ ደግሞ ቱ ታይኛለሽ አይወጣም ማ ይሄው አደረው ታይኛለሽ ታያለሽ ከቤት ከወጣ ራሱ። ኧረ ቆይ እኔ እኮ ገርማችኛል። ድራማ ሲሰሩ ነበር እንዴ? ኧረ ገኒ በእናትሽ ዝም ብሎ ነው የሚያወራው ገና አይደለ እሱ ወይ አው ንገረኝ አዋራ። ይኸውልሽ የሆነ ጊዜ አንድ ጊዜ ነው በስተት እሷን ፕራንክ ለማድረግ ብዬ የሆነ አበባ ምናምን ሰጠዋል። እሷ የዛን ያልታመመችም ነበር እኮ አይደል ገኒ? ታማለች። በቃ እሱን ይዘው ይወዳታል ምናምን ይላሉ። አረ ይሄና ይዘድን እሷ ላይ ሲጣሉ ነው የከረመው። አንደኛ ነገር ምታ እስከንዬ ባላ በቃ ይቅርበኝ ማቱን ብትሆን ሳሚን ይቅርበልኝ ባላ አረ ባላ ይቅርበልኝ። ቆይ እንዴ ተፈተሽዋል? በቃ አው ተፈተሻለሁ። ምንድነው ባላ ታልሁ እስካሁን ተቀጣው። ሳሚ ለምንድን ነው ይቅር ማትለኝ? ባላ ይቅርበልኝ ሳሚ። አንቺ ምን እየሆንሽ ነው ያለሽው? አረ ቆይ ተነሽ በእናትሽ ምን ሆነሽ ነው አንቺ? ተጸጽቻለሁ ገኒ ተጸጽቻለሁ። ናቲ ይቅርበልኝ። ለምን ነው የተጸጸትሽው? እኔ ምንም ያጠፋሁት ጥፋት የለም። እስካሁን የለኝም ጫማ ወስደውብኛል እንዴ? ማን ያስፈታሽ? ቆይ ሲጀመር አንቺ በቃ ቅርብዬሻለሁ እንጂ ጫማሽ እኔ ካልሲ አድርጋለሁ። ኧረ በእናትሽ ምን ሆነሽ ነው? አንቺ ብቻ ይቅርበኝ። እኔ ጫማ አልፈልግም ገኒ ባላ እኔ ተጸጽቻለሁ። ወላሂ የምሬን ነው ሳሚ። እንዴ በምን ጉዳይ ነው የምትጸጸችው? በቃ ላጠፋሁት ሁሉ ጥፋተኛ ነሽ ብላችሁ ነው እስር ቤት የከተታችሁኝ። ወላሂ እኔ ግን ጥፋተኛ አይደለሁም። ቆይ አንቺ እስካሁን ያደረገው ይሄን ሁሉ ነገር ማን ነው? እስቲ ግልጹን ተናገር። ማን ያስፈታሽ? አንተ ማን ያስፈታሽ? እኔ ምን አውቃለሁ ግን ገኒ ባላ እናንተ ብቻ ይቅርበሉ። እኔ አልጠፋሁም። በዋስ ወጥቼ ነው። በዋስ? አዎ። ማን ነው ዋስ የሆነልሽ? ዋስ አንተ አይደለም እንዴ ሳሚ? እንዴ ይሄ አላልኩ ያፍሻል እንዴ አንተ ምን እኛ ላይ? ኧረ እኔ አይደለሁም እባክህ። ደግሞ ምንድነው? አላውቅም ወላሂ የምሬን ነው። እኔ እኮ አንተ መስለኝ ነው ሳሚ። እኔ አይደለሁም። አንቺ አምሻል እንዴ? አንተ እኛ ላይ እየተጮትክ ነው ያለው። አንተ ዘዲ እንዳይ ከየት አባቴ አምጥቼ ነው እኔ ማስፈታት? እኔ እሱን ነው የምጠራጠረው። እኔ አይደለሁም። እግዚአብሔርን በል አንተ ነው ተላስፈታህ? ኧረ እኔ አላስፈታኋትም ናቲ። እንዴ አሁን ያላስፈታኋትም ገን ይኸውልህ ሳሚ ወላሂ ምን ሆናችሁ ነው ግን ይሄን ያህል ይጨከናችሁብኝ? ድጋሚ ሌላ ምን ሆናችሁ ነው ግን? እኮ ቆይ ዘመድ የለኝም ብለሽ አልነበረ እንዴ እኔ ጋር ስኖር የነበረው? እኔም አሁንም እኮ ዘመድ የለኝም። ዘዲ ነው እንዴ ያስፈታት? ገኒ እንደዛ አይደለም። የወሰር ቤት ራሱ ማንም መጥቶ እኮ የጠየቀኝ የለም። ምንድነው ምን መሰለሽ ደግሞ በጌታ ስር መሰለሽ በጌታ ስር ምን እስር ቤት አልነበረች እንዴ? ምግብ ደያስ እኮ ነው ይበል። አንቺ ቆይ ማን ያስፈታሽ? ለምን አትናገሪ? ይኸውልህ ሳሚ እኔ እኮ ዘመድ የለኝም። እቺ ሴትዮ እኮ ሌላ ነገር የሚያዛብን ትመጣለች። የሚጠይቀኝ እኮ ማንም አልነበረ። እኔ ገኒ ምንም ማለት ወላሂ የምሬን ነው። ብቻዬን እኮ ስሰቃይ ነበረ። ትሰሚኛለሽ? እኔ የአንቺ ጣጣ ውስጥ መግባት አልፈልግም ገኒ። አንተ ደግሞ የት ሄዳለህ? በቃ አገባኝ። ስለዚህ ነገር እራሱ ነው ያስፈታል ሳሚ እኮ ራሱ ነው ስርዓትን ያዝበቃ እኮ እሷ ሳሚ ነው እያለች አይደል እንዴ? እኔ አይደለሁም። እኔ አላቅላት። እኔ ማን እንዳስፈታኝ አላውቅም። አሁን ሳሚ ነው የመሰለኝ እያልሽ አልነበር እንዴ? ቆይ በዋስ ነው የተፈታሽው? ጠፍታ ነው እንዴ? እኔ አልጠፋሁም ገኒ ወላሂ አልጠፋሁም። ስታለቅስ ደግሞ ፖሊሶቹ እንዳይመጡብኝ። ቆይ እኛንም ልታሳስረን ነው እንዴ ሐሳብህ? እኔ ምን ይቅርታ አድርጊልኝ። ከዚህ በኋላ አይመለከተኝ። የራሳችሁ ብቻዬን ቀረሁ። ቆይ አንቺ አንተ ግራ ደግሞ ተጋባ። ትላንት ሄዳለህ እንዴ? ይቅር በይኝ ገኒዬ። ቆይ አሁን ምን አስለቀሰሽ? ስሚ አሁን የምትሄጂበት እሺ ሜጄ ተፈታሽ እኮ። የት ነው? ወዴት ነው የምሄደው? እኔ እኮ ከአንቺ ጋር ነው የምሄደው። ከተፈታሽ እኮ ተመስገን በቃ። በዋስም ተፈታሽ በምንም ተፈታሽ። ቤትሽ ግቢ በእናትሽ ይክራ። ሳሚ ወዴት ነው የምሄደው? ወደ ቤትሽ በቃ። ቤተሰብ የለሽም? እኮ ሜጄ የለኝም። ያስፈታሽ ሰው ጋር ሂጂ። ዋስ ሆኖ ያስፈታሽ ጋር እንደ አሁንም ደግሞ ሄዳ መተሽ ህይወቴ ልታበላሽ ነው። እኔ ወላሂ ገኒ ህይወትሽን አላበላሽውም። አንተ ሳሚ ለምንድን ነው የማትረዳኝ? እሺ ተቀጣ አሁን ሳሚች ሴትዮ ከኔ ጋር አገባ። ቆይ አንቺ ምንድን ነው የሚያስለቅስሽ?
እስቲ ቆይ ተነሽ። ምንድነው ችግር? ይኸውልህ ሳሚ እኔ እኮ ብቸኛ ነኝ። እሺ ያስልኝ እና እሺ ብቸኛ ከሆንሽ እኛ ምንድን ነን? እሺ እኛ እኮ በአንቺ ምክንያት ተሰቃየን። ኢክራም ይኸውልህ ሳሚ አሁን መፈታትሽንም አንቺ ከኔ ጋር አጋቢም እንደሆነ ቤት እኔ ዋስ ሆነ ያስፈታሽ ሰውዬ ይውሰድሽ። አንተ ደግሞ እኔ ነኝ በልና ነገር አይደለም ገን ማርያምን ይሆን አይደለም አልኩሽ እኮ በቃ እኔ እቺ ሴትዮ ዋስ የሆነ ልጅ ማንም ይሁን ይዞሽ ጋንሽ እኔ ወዴት ነው የምሄደው? የት መሄጃ አለኝ? እኔ ህይወቴ እንድበላሽ አልፈልግም። ወላሂ ትያለሽ አንቺ እኔ በውሸት ነው አላን የምትጠሪ። ይኸውልሽ እሺ ላጠፋው ጥፋት ይቅር በይኛል። ሁሉም ነገር እኮ እውነት ቦታ ነው የሚጠራው። ሳሚ ለምንድን ነው የማትረዳኝ አንተስ? እሺ ጫማሽን የት አድርገሽ? እኔ ጫማ የት እንዳለ አላውቅም። ውስጥ ወስደውብኛል። በቃ እኔ ጣጣ ምንም ከኔ አይረቅም እንዴ? ምን ይደረጋል ግን? እሺ ወዴት ይቅር በይኛል። እኔ እሱን ተቀብዬሻለሁ። በቃ ተነሽ። እሺ ሳሚስ ብትሆን ወዴት ሂጂ ነው የምትለኝ? እኔማ ምን አሁን ልሻለሁ? ዳግመኛ ህይወታችን ይበላሽ ድጋሜ ታረለ አሁንስ መች ሰላም አለን? ግን ያው እኮ ነው እሷ ኖረች አልኖረች ያው በቃ አንቺ አታልቅሽ በእናትሽ። ብቻዬን እኮ ነበርኩ ወላሂ። በቃ ይዞሽ አታልቅሽ። ብቻዬን እኮ ነበርኩ ስቤት ስሰቃይ ነበረው። ማንም ከጎኔ እኮ አልነበረም። ይሄው ያስፈታት እሱ ሳይሆን አይቀርም። አጅሬ ቀስ እያለ ይሄዳል። ያው መጣ አየህ አካሄዱን አየህ። አንተ እያዳመጥከ ነው የምትሄደው። ቀስ እያለ እኮ ነው። ምን አውቄ ነኝ እኔ ምን አደረኩ? ግን ይኸው አለም እሷ እያለቀሰች ነው። ለምን ቆምከ? እዛ እያዳመጥከን አይደል? አንተን እንደ ያስፈታት ዘዴ አንተ ያስፈታት እቅዳችሁ ምንድነው? ሳሚ እኔ ምን አውቃለሁ? ተፈታቸው። በመፈታቷ ራሱ እኮ አልደነገጥክም አንተ። የምታውቀው ነገር ስላለ መሰለኝ አይደለ? ለምን አልደነገጥ እንደሚጫሉ ሳሚ። እና ታዲያ እሺ ማን ያስፈታት እኮ? አይገርምም እኮ ነው። እዚህ እናንተ ጋር ምን ናችሁ? ምን ያደርጋችሁ ነው? እኔማ ከእስር ቤት ተፈታ ነው። በእናትህ እንኪ በቃ የኔን ጫማ አድርጊ በእናትሽ። እዚህ አትነፋረቂ። ስሰጣት እምቢ አለችኝ እኮ አባብላት እንጂ ቀፋት ሳሚ። እንደዚህ አቀፍኳት እኮ በቃ እኛ ይቅርታ አድርገንልሽ እኮ መታቀብ አይደለም የምፈልገው። እና ምንድን ነው የምትፈልጊው እንጂ ምን ምትመጣ ሳሚ? እና ምንድን ነው እንዲህ የሚያደርጋት? ወላሂ ብቻዬን እኮ ነበርኩ እዛ እስር ቤት ስሰቃይ ነበር። አሁን አንቺ እሷን ያስፈታው መስሎሽ ነው? እሷን ያስፈታው መስሎሽ ነው? ማርያምን ያላስፈታዋትም ያሳሰርካት አንተ ነህ። እኔ ነኝ ያሳሰርኳት። ሲጀመር ፖሊሱንማ የሆነ ነገርማ ያስደርጋል። ፍፄ ሳሚ ለምንድን ነው እንደዚህ የምትለው? እሱ መጥቶ ነበር ተናዶ ነው ሄደው። አላሳሰርኩም ብሏል። እንደውም አላስፈታውም ማለት እሱ ተናዷል። እንደውም ለምን ተፈታች? ቆይ እስኪ ማንም ያስፈታት እሷ? ያ መጀመሪያ ባላ ይሁን እንዴ? ሳሚ ማ ጆሲ ያ ቤት ማክስ እየለበሰ የሚመጣው ድግምተኛ እኔ ጠረጠርኩ። አንተን እኮ ወስዶ ነበር እኮ እሱ ይሁን ሳሚ። ባላውን እኔ ርቦኛል ተርቤያለሁ። ኧረ ሳሚ ነው እንዴ? ሳሚ ተርባኑ የት ነው? እሺ ወደ ቤት ነው ይዘናት ምን ይሄድ እና ምንድን ነው ቤት አላስገባም እንትንም ነይ አንቺ የምትሰሪብኝን ሁሉ አላ የምትይው ይጠይቅ ና ቆይ ቤት አላስገባም ትላለህ ሳሚ። ደብረ ምን ላድርግ ታዲያ? ራበኝ እያለች ዝም ልበል እንዴ? ያው ነው አሁን ካለበት ችግር አይበልጥም እኮ ግን ያው ነው። አሁንም ችግር ውስጥ ነን፣ ወደፊት ችግር ውስጥ ነን። ቃል ቤት ልውሰዳት ያው ነው ቃል ቤት ልውሰዳት። እዛ ትቀመጥ ከፈለክ ትቀመጥ እኮ ተወዳለህ ሳሚ። የሆነ እኮ ተወዳለህ። አታስመስል። ዝም ብለህ ይዛት ሂድ። ቀፋት ሂድ። ኧረ በእናትህ ነው ያቅፋት ሂድ። እሺ አየሁ ነሽ ታዲያ እኔ ያስፈታኋት ማርያምን ከምትል ለዚህ ነው ያስፈታኋት። በጣም ነው እንደውም እናንተ ቤት ያው ወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬ